በጣም ብዙዎቻችን ማድረግ የምንፈራው አንድ ትልቅ ነገር አለ። እሱም ብዙ ሰዎች ባሉበት ቦታ ወጥተን በድፍረት መናገር ነው። ይህን እንዴት መፍታት እንደምንችል ዛሬ በዚህ ቪዲዮ የማሳያችሁ ነው። ግን እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮውን ላይክ፣ ኮሜንት ላይ ያላችሁን ሀሳብ ማስቀመጥ እንዲሁም ይህን ቪዲዮ ሼር ማድረግ አትርሱ። የራስ መተማመን ሶስት በጣም ትልልቅ ጠላቶች አሉት። አንደኛው ኢነር ክሪቲክ ወይም ደግሞ ውስጣዊ ትችት፣ ሁለተኛው ፐርፌክሽኒዝም መፈለግ ወይ ደግሞ በጣም የፍጽምና ፍላጎት፣ ሶስተኛው እንዲሁም በጣም ትልቁ ብዙዎቻችን ደግሞ ማድረግ የምንፈልገው ነገር እንዳናደርግ ከሚይዘን ትልቁ ነገር አለ ፒፕል ፕሊዚንግ ወይም ደግሞ ሰዎች ይሁንታ ወይም ፍቃድ እንዲሰጡ መፈለግ። ሶስቱንም እስኪ በጥቂቱ ላብራራላችሁ። ውስጣዊ ተቺ ወይም ደግሞ ኢነር ክሪቲክ የምንለው አእምሯችን ለኛ የሚነግረን አንድ እውነት አለ። ብትሳሳትስ፣ ብትወርቅስ፣ ብትፈራስ ሰዎች ምን ይላል የሚለውን ፍርሃት በውስጣችን ስለሚተክል የአእምሯችን ክፍል በጣም ኮንፊደንስ ላይ ነው ወይም ደግሞ የራስ መተማመናችን በጣም ነው እንዲሆን ያደርጋል። ሁለተኛው እንዲሁም በጣም ትልቁ ያንን ሰልፍ ኮንፊደንስ እንዳንገነባ የሚያደርገን ትልቁ ችግር ደግሞ ፐርፌክሽኒዝም ወይም ደግሞ የፍጽምና ፍላጎትን ማግኘት ነው በውስጣችን። ይሄ ደግሞ በፍጹም ስህተት ነው። ማንኛውም ሰው 100% የሆነ ስኬታማ፣ 100% የሆነ ሀብት፣ 100% የሆነ እውቀት ሊኖረው አይችልም። ይህ ደግሞ አእምሯችንን ለእኛ የሚሰጥ ምክንያት እንጂ እውነት አይደለም። ዓለም ላይ ማንም ፍጹም የሆነ ሰው የለም። ኢቨን ቢል ጌትስን ውሰዱት። ቢል ጌትስ እንኳን ፐርፌክሽኒዝም የለውም። ኤሎን መስክም ፐርፌክሽኒዝም የለውም። ግን ያለውን ፐርሰንት ያህል አቅሙን ይጠቀማል። ፖቴንሻላቸውን በደንብ የሚጠቀሙ ሰዎች ስለሆኑ ነው። ሶስተኛው እንዲሁም በጣም ትልቁ ያለንን አቅም ከሚያወርደው ትልቁ ችግራችን ከሆነ ውስጥ ደግሞ አእምሯችን በጣም ትልቁ ሊቀበለው የማይችለው በጣም የማይደፍረው ትልቁ ስህተት ፒፕል ፕሌዚንግ ወይም ደግሞ የሰዎችን ፍቃድ መጠበቅ። እንትና ምን ይለኛል፣ እንትና ምን ትለኛለች ብሎ በይሉኝታ አእምሯችን እኛን ያስረንና የምንፈልገው አይነት ሰልፍ ኮንፊደንስ ወይም ደግሞ ራስ መተማመን የመናገር ክህሎት እንዳይኖረን ይዘጋብናል ያሉንን መንገዶች በሙሉ። ይህ ደግሞ ከየትኛውም ዓለም ላይ ካለ ሰው በጣም ሎ የሆነ አቅም እንዲኖረን ፖቴንሻላችንን እንዳንጠቀም ያደርገናል። ግን ቆይ እኛ ብዙዎቻችን የምንረዳው ኮንፊደንስ እንዲሁም ትክክለኛ ኮንፊደንስ ዲፈረንሳቸው ምንድን ነው? ሪል የኮንፊደንስ ሚኒንጉን አሁን ልንገራችሁ። ሪል ኮንፊደንስ ትክክለኛ ሚኒንጉ ፍርሃት አልባ መሆን አይደለም፣ ወይም ደግሞ ሁሉንም ማወቅም አይደለም። እነዚህን ሁለት ነገሮች ብሬክ ዳውን አድርጌ ላብራራላችሁ። ፍርሃት አልባ መሆን አይደለም ስላችሁ፣ ፍርሃት አልባ ማንኛውም ሰው ፍርሃት አለበት። ቢል ጌትስንም ብታዩት፣ ኤሎን መስክንም ብታዩት፣ እንዲሁም ደግሞ በጣም በመናገር ክህሎት ያላቸውን የአካባቢዎችን ሰዎች ሁሉ ብታያቸው በውስጣቸው የሆነ ፍርሃት ይሰማቸዋል። ግን ያንን ፍርሃት ቀድመው ከፊት ሆኖ ስለሚጋፈጡት ወይም ደግሞ ፍርሃታቸው ካላቸው ኮንፊደንስ ወደ ኋላ እንዲያስቀራቸው ስለማይፈቅዱለት ነው። ይህን እናንተ በትክክል ተጠቀሙታላችሁ? እስኪ ኮሜንት ላይ አስቀምጡልኝ። እንዲሁም ሁለተኛው ደግሞ ሁሉንም ማወቅ አይደለም። ማንኛውም ሰው ፐርፌክት አይደለም። ወይም ደግሞ የመሳሳት ፍርሃትን እዚህ ጋር ደግሜ ላንሳላችሁ። አእምሯችን ሁሉንም ነገር ስላላወቅ አትናገር ይለናል። ይሄ ደግሞ ያለንን ኮንፊደንስ እንዳንጠቀም በጣም ይወርዳል። ከሎምሉ በጣም የወረደ አይነት ጥራት ያለው ንግግርን ማንነት እንዲኖረን ያደርገናል። ሁሉንም ማወቅ አይደለም፣ ግን ያንን ነገር ለማወቅ ያለንን ፍርሃት መቆጣጠር ማለትም ብሳሳት እንኳን ያንን ነገር አውቀዋለሁ ብለን መቀጠልን መለማመድ አለብን። እነዚህን አራት መፍትሄዎች እስካላወቃችሁ ድረስ ግን የትኛው የምታደርጉት ነገር ኮንፊደንሳችሁን ሊያሳድግ አይችልም። አንደኛው ወይም የመጀመሪያው ቦዲ ላንጉጅ። ለምሳሌ አንድ ቦዲ ላንጉጅ ላሳያችሁ። እንደዚህ እጁን አጣምሮ የሚወራ ሰው ስታዩ በትክክል ኮንፊደንስ እንዳለው ትረዳላችሁ ወይስ ፍርሃት እንዳለበት? እንደሆነ ታውቁ ከሆነ ፍርሃት እንዳለበት ነው የምንረዳው። ይልቁንም እጁን እንደዚህ አድርጎ የሚወራ ሰውስ በትክክል ኮንፊደንስ እንዳለው እንረዳለን። እነዚህ ሰውነታችን ላይ የምናደርጋቸው ጥቃቅን ለውጦች ብቻ አእምሯችን ላይ 50% የሚሆን የኮንፊደንስ ቡስት የሚያደርጋ አቅሞችን በደንብ ይፈጥራሉ። እነዚህን ነገሮች በደንብ መጠቀም እስከቻላችሁ ድረስ ኮንፊደንሳችሁ የማያድግበት እናንተን ከጓደኞቻችሁ እኩል የማትሆኑበት ምንም ምክንያት የለም። የመጀመሪያው መፍትሄ ይሄ ነው። ሁለተኛው ደግሞ ትንሽ ድሎችን ከማግኘት ጀምሮ። ማለትም አሁን ለምሳሌ አንድ ሰው 1000 ሰው በተሰበሰበበት ቦታ ላይ መናገር ላይችል ይችላል። ግንስ 30 ተማሪ ባለበት የክፍል ተማሪዎች ፊት መናገር ሳይችልም እሱን ካልቻለ ትንሽ ኮንፊደንስ መላችሁ እሱን የመቻል ሂደትን ለራሱ መፍጠር አለበት ማለት ነው። እነዚህ ነገሮች ባደረጋችሁ ቁጥር ደግሞ ትንሽ ድሎች ወደ ትልልቅ ድሎች ያመጣሉ። ማለትም ማይክሮ ስቴፕስ ሊድ ቱ ማክሮ ስቴፕስ። እነዚህ ነገሮች በትክክል መከተል እስከቻላችሁ ድረስ ኮንፊደንሳችሁ የማያድግበት ምንም ምክንያት የለም። ሶስተኛው እንዲሁም ባለፈው ከነገርኳችሁ ቪዲዮ ጋር በጣም የሚገናኘውን ሶስተኛውን ኮንሰፕት ልንገራችሁ። ይህ ኮንሰፕት ራስን አለመወደድ ወይም ደግሞ ኖ ኮምፒቲሽን የሚለው ኮንሰፕት ነው። ኮምፒቲሽን ሁለት አይነት ኮምፒቲሽን እንዳለ እዚህ ጋር እንድታውቁ እፈልጋለሁ።
አንደኛው በጣም ጥሩ የሆነ ኮምፒቲሽን ሲሆን ሁለተኛው ደግሞ በጣም መጥፎ የሆነ ኮምፒቲሽን ነው። ሁለቱንም ትንሽ ላስረዳችሁ። በጣም ጥሩ የሆነ ኮምፒቲሽን ስንል አንድን ነገር እሱ ማድረግ ከቻለ እኔ ለምንድን ነው ማድረግ የማልችለው የሚለውን ኮንሰፕት ይዞ የራሳችንን አፕግሬድመንት ለማምጣት የምንጠቀምበት ነው። መጥፎ ሲሆን ደግሞ እሱ ተሳክቶለታል፣ እኔ ግን ይህን ያህል ዘመን ለፍቼ አልተሳካልኝ፣ ስለዚህ ላቁመው የሚለው ነው። ሁለቱን ኮምፒቲሽን ለያይቼ ያስረዳሁበት ምክንያት አለ። ብዙዎቻችን ኮምፒቲሽን አታርጉ ሲባል የምንረዳው መጥፎን ብቻ ስለሆነ በጥሩ መንገድ መጠቀም ትችላላችሁ። ማለትም አንድ ሰው 30 ተማሪ ባለበት ቦታ ላይ ወጥቶ በድፍረት በትክክል መናገር ከቻለ እናንተ ማድረግ የማትችሉት ምንም ምክንያት እንደሌለ አውቃችሁ ራሳችሁን ኮምፒቲሽን መክተት ይጠቅማል። ሌላው ደግሞ መጥፎ የሚሆነው ደግሞ እሱ ተናግሯል፣ እኔ ግን እስካሁን ፍሬ መናገር አልቻልኩም፣ ስለዚህ ለእኔ አይሆንም ብሎ ማቆም ደግሞ በፍጹም ልክ አይደለም። ይህንን ነው ራስን አታወዳድሩ ብዬ ያነሱት ኮንሰፕት። አራተኛው እንዲሁም ከየትኛውም ነገር በላይ በጣም ከባዱ ለማስተካከል የሚከብድ እንዲሁም ደግሞ በጣም ጠቃሚ የሆነው ነገር ደግሞ ውስጣዊ ንግግራችንን መቀየር ወይም ደግሞ ውስጣችን አትችልም ሲልን እኔ ቆይ ለምን ነው ማለት እሱ ችሎ የለ እንዴ የሚለውን ኮንሰፕት መናገር። ይህን ማድረግ እስከቻለን ድረስ ኮንፊደንሳችን የማይለወጥበት፣ ያለን የስሜት ሁኔታዎች የማያድጉበት፣ ማንነታችንን የምንገልጽበት መንገድ የማይቀየርበት፣ እንዲሁም ከሰዎች መሀል ሆነን የመናገር ክህሎታችን የማያድግበት ምንም ምክንያት የለም። የውስጥ ድምጻችንን ካልቀየርን ግን በጣም ወርዝ የሆነ ቲም ውስጥ ነው የምንገባው። ማለትም በሰዎች ፊት ደፍረን መናገር አንችልም። ያለንን ማንነታችንን ማስጠበቅ አንችልም። እቃዎቻችንን እንኳን እንዳይነኩ አድርጎ ማስጠበቅ የሚችል አቅም አይኖረንም። ይህን ያህል ስለ ቪዲዮ ከነገርኳችሁ ኮንፊደንስ እንደሆነ ካስረዳኋችሁ፣ እስኪ እናንተ በጣም በከባድ ሁኔታ ኮንፊደንሳችሁን አውጥታችሁ መናገር የከበዳችሁን ቦታ ኮሜንት ላይ ጻፉልኝ። እንደተለመደው ቪዲዮውን ላይክ፣ ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ